በመንግስትም ሆስፒታል ብዙ ቦታ ይጃለሁ። ጸበልም አልቀረኝም፣ ሕክምና ያልደረስኩበት የለም ብቻ። ማሚ የቤቢ ኬዝ እንዴት ነው የተፈጠረው? እስቲ ንገሪ። የቤቢ ኬዝ የተፈጠረው ቤቢ መንትያ ነው። መንትያ እህት አለች። እሷ ሙሉ ጤነኛ ናት። እሱ እንግዲህ በ3 ወሩ የልብ ኬዝ እንዳለው ተነግሮኝ ነበር። እስከ 3 ወሩ ሙሉ ጤነኛ ነው። ምንም አይነት ህመም አላየንበት። ከዛም በ3 ወሩ የልብ ኬዝ ክፍተት ነበረው። እሱን ክትትል እያረግነት እያለ ደግሞ ሕክምናም ወሰድኩ እያለ በ8 ወሩ በጠና ታመመ። ኃይለኛ ትኩሳት ነበረውና በ8 ወሩ ታሞ ሆስፒታል ስንሄድ ይሄ ኬዝ እንዳለው ተነገረ። ኦኬ። እና ሕክምና አንተ ስትይበት የነበረው ሁኔታስ እንዴት ነበር? ለሕክምና የሞከርሽበት መንገዶች ማለት ነው? ሕክምና እንግዲህ ብዙ በግልም በመንግስትም ሆስፒታል ብዙ ቦታ ይጃለሁ። ጸበልም አልቀረኝም፣ ሕክምና ያልደረስኩበት የለም ብቻ። እና አሁን ላይ ያለው ለውጥ ማለት ፊዚዮቴራፒ በሚሰራበትና ሕክምና ላይ በነበረበት ይሻላል ወይስ አሁን ላይ ራስ በመታሰሪው ሁኔታ ላይ ባለው ለውጥ? አሁን ለውጥ አለው ማለት በፊት ከነበረው እግዚአብሔር ይመስገን ለውጥ አለው። ግን ለውጡ ፈጣን የሆነ ወይም እንዲህ ጎልቶ የሚታይ ነገር አይደለም። ከጊዜ ወደ ጊዜ የተሻለ ነገር አለው። ግን ፈጣን የሆነ ወዲያው ለውጥ የሚመጣ ነገር አይደለም። በጣም ቀስ እያለ በዝግታ እየመጣ ያለ ለውጥ አለ። እግዚአብሔር ይመስገን። ማቲ